በቦይንግ 737 ማክስ አደጋ ህይወቷ ለጠፋው ሳሙኤል አስቱሞ ቤተሰቦች $49.5 ሚሊዮን ካሳ ተፈረደም። በቺካጎ የሚገኝ ፍርድ ቤት ዳኝነት እንደ አውሮፓውያን አቆጣጠር በ2019 በኢትዮጵያ አየር መንገድ የቦይንግ 737 ማክስ አውሮፕላን አደጋ ህይወቷ ለጠፋው አሜሪካዊቷ ሳሙኤል አስቱሞ ቤተሰቦች $49.5 ሚሊዮን የካሳ ክፍያ እንዲፈጸም ወሰነም። ይህ ፍርድ ቤት ውሳኔ በዓለም ዙሪያ የ346 ሰዎችን ህይወት በቀጠፉት የሁለቱ የቦይንግ 737 ማክስ አሰቃቂ አደጋዎች ምክንያት በቦይንግ ኩባንያ ላይ የተሰጠ ሁለተኛው ትልቅ የዳኝነት ውሳኔ ነው። የ24 ዓመቷ ሳሙኤል አስቱሞ በአውሮፕላን ደህንነት ላይ የምትሰራ ወጣት የነበረች ሲሆን እንደ አውሮፓውያን አቆጣጠር መጋቢት 10 ቀን 2019 የአውሮፕላን በረራ ቁጥር ኢቲ302 ከአዲስ አበባ ተነስቶ ወደ ናይሮቢ በመጓዝ ላይ ሳለ ቢሾፍቱ አቅራቢያ በደረሰው አደጋ ህይወታቸው ካለፈው 157 ሰዎች መካከል አንዷ ነበረችም። ይህ አደጋ ከመድረሱ ከ5 ወራት በፊት በኢንዶኔዥያ የሊዮን ኤር አውሮፕላን በተመሳሳይ ችግር ተከስክሶ የነበረ ሲሆን የቺካጎ ፍርድ ቤት ውሳኔ ቦይንግ ኩባንያ በአውሮፕላኑ የቴክኖሎጂ አሰራር ላይ ለነበረበት ከፍተኛ የቸልተኝነት ጉድለት ተጠያቂ መሆኑን በድጋሜ ያረጋገጠ ሆኗል። 70% የሚሆኑ እናቶች ከወሊድ በኋላ ለጡንቻና አጥንት ህመም ይጋለጣሉ ሲል ጥናቱ አመለከተ። በጅማና ጎንደር ዩኒቨርሲቲዎች አካባቢ 407 እናቶች በማሳተፍ የተደረገ ጥናት 70% የሚሆኑ እናቶች ከወሊድ በኋላ ቢያንስ በአንድ ሰውነታቸው ክፍል ላይ የጡንቻና የአጥንት ህመም እንደሚያጋጥማቸው አረጋግጧል። ይህ ጥናት ይፋ የሆነው በቅርብ በተደረገው 23ኛው የኢትዮጵያ ፊዚዮቴራፒ ማህበር ዓመታዊ ጉባኤ ላይ ነው። የኢትዮጵያ ፊዚዮቴራፒ አሶሲዬሽን የሪሰርችና ትሬኒንግ አስተባባሪ ፊዚዮቴራፒስት ሲሳይ ደሜ እንደገለጹት ህመሙ በተለይ በሚያጠቡ እናቶች ላይ በስፋት የሚታይ ሲሆን የወገብና የትከሻ ህመም ጎልቶ ይታያል። እናቶች ለጡንቻና አጥንት ህመም ተጋላጭ የሆኑት በሚወልዱ ሰዎች ልጃቸውን ሲያጠቡ ጎንበስ ቀና ስለሚሉ እንደሆነ ጠቅሷል። በዕድሜ ሲታይ ከ35 ዓመት በላይ የሆናቸው እናቶች 4 እጥፍ ተጋላጭ ናቸው። ይህም በሚያጠቡና በሚያጠቡበት ሰዓት እንደሆነም ተረጋግጧል። የአካል ብቃት እንቅስቃሴ አለማድረግ በ2 እጥፍ፣ ከወሊድ በኋላ የሚከሰት ድብርት በ2.9 እጥፍ፣ ጎበጥ ብሎ መቀመጥ ወይም መስራት በ4.7 እጥፍ፣ የእናት ጡት ብቻ ማጥባት በ4.6 እጥፍ ለጡንቻና አጥንት ህመም አጋላጭ እንደሆኑ ተገልጿል። እናቶች ከወሊድ በኋላ እንቅስቃሴ እንዲያደርጉ የቤት ስራ የሚያግዛቸው ረዳት እንዲኖር፣ ሲያጠቡ አቀማመጣቸው እንዲያስተካክሉ፣ ረጅም ሰዓት ህጻናትን እንዳያዝሉ በጥናቱ ላይ በምክረ ሀሳብ ቀርቧል። በጤና ሚኒስቴር የተሃድሶ አገልግሎት ዴስክ ኃላፊ አቶ ኤርሚያስ ሙላቱ በፊዚዮቴራፒ የህክምና አገልግሎት ረገድ የስራ ስነ ምግባር ጉድለትና የአቅመ ማነስ መኖሩን ጠቁመዋል። አቅም የሌላቸው በየጓዳው ፊዚዮቴራፒ አገልግሎት እንሰጣለን የሚሉ ሰዎች ቢሮ እየከፈቱ የሚሰሩ አሉም ብለዋል። ይህን ችግር ለመቅረፍ ጤና ሚኒስቴር ተቋማት ሊያሟሏቸው የሚገቡ ዝቅተኛ መስፈርቶች እያዘጋጀ መሆኑን ገልጸዋል። አሁንም ቆንጨራ ይዘው የሚዞሩና የሚያስፈራሩ ቡድኖች አሉ። ኢትዮጵያውያን በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም የደህንነት ስጋት እንዳለባቸው እና የመንግስትን ትኩረት እንደሚሹ ገለጹ። በደቡብ አፍሪካ በስደተኞች ላይ ባነጣጠረ በተደጋጋሚ ጥቃት ሳቢያ እዚያ የሚኖሩ ኢትዮጵያውያን አሁንም ከፍተኛ የስነ ልቦናና የደህንነት ስጋት ላይ መሆናቸውን ገልጸዋል። ከዚህ ቀደም በተደጋጋሚ በተሰሩ ዘገባዎች በሀገሪቱ ያሉ ኢትዮጵያውያን ላይ ማርች ቱ ማርች በተሰኘ ስደተኛ ጠል ቡድንና ሌሎች አማጽያን አማካኝነት ከሚፈጸሙ ጥቃቶች ጀርባ የኢትዮጵያውያን እርስ በርስ መረጃ መሰጣጣት እና መጨካከን ዋነኛ ችግር እንደሆነ ተገልጿል። አሁን ሁኔታው እንዴት እንደሆነ ተጠይቀው የይውጡልን ዘመቻ ሰልፎችና ጥቃት መበራከታቸውን ተከትሎ ከተለያዩ የአፍሪካ ሀገራት መሪዎች ጠንከር ያለው ማስጠንቀቂያዎች ወጥተዋል። ይህን ተከትሎም የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ድርጊቱ በጽኑ የሚያወግዝ መግለጫ ሰጥቷል። የሀገሪቱ ፖሊስም የጥቃት አስተባባሪዎች የሆኑ የቡድን መሪዎች ማሰር መጀመሩን ገልጿል።
ይሁን እንጂ የፖሊስ እርምጃ በተጀመረ ማግስት በሀገሪቱ ዋና ዋና ከተሞች ህጋዊ ፕላን ማስከበር በሚል ሰበብ ስደተኞች ለበርካታ ዓመታት የንግድ ስራ የሰሩባቸው ሱቆች የማፈራረስ ዘመቻ ተጀምሯል ሲሉ ገልጸዋል። ይህ እርምጃ ደግሞ ከሌሎች ሀገራት ዜጎች ይልቅ በኢትዮጵያ ላይ ያነጣጠረና የበረታ መሆኑን ተጎጂዎቹ ገልጸዋል። አሁንም ቢሆን ቆንጨራ ይዘው የሚዞሩና የሚያስፈራሩ ቡድኖች አሉ። የኢትዮጵያ መንግስት በምክትል ውጭ ጉዳይ ሚኒስትር ወይም በሚኒስትር ዴኤታ ደረጃ መግለጫዎችን ጠንከር አድርጎ መስጠት እንዳለበትም ጭምር ተገልጿል። የዝንጀሮ ዓመታዊ ቡፌ በታይላንድ በየዓመቱ ለዝንጀሮች የምግብ ቡፌ ተዘጋጅቶላቸው ዓመታዊ ክብረ በዓላቸው ይከበርላቸዋል። ይህ ፌስቲቫል ዝንጀሮዎች በሀገሪቱ ቱሪዝም ለሚያበረክቱት አስተዋጽኦ የሚደረግ የምስጋና ስርዓት ነው። በኮንጎ ዲሞክራቲክ ሪፐብሊክ የተከሰተ በኋላም ወደ ጎረቤት ኡጋንዳ የተሻገረ የኢቦላ ወረርሽኝ አሁን ላይ ስጋቱ በመጨመሩ የዓለም ጤና ድርጅት አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል በይፋ አውጇልም። በቡሩንዲ ቡጊዮ ቫይረስ ዝርያ የመጣውና እስካሁን የጸደቀ ክትባትም ሆነ መድኃኒት የሌለው ይህ የኢቦላ ወረርሽኝ እስካሁን የ88 ሰዎች ህይወት ቀጥቷልም። 246 ሰዎች በበሽታው መያዛቸው ተጠርጥሯል። ክስተቱ በአሁኑ ወቅት ልክ እንደ ኮቪድ-19 የዓለም አቀፍ ወረርሽኝ ምድብ ውስጥ ባይገባም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ግን የበሽታው ትክክለኛ ተጠቂዎች ቁጥርና የጂኦግራፊያዊ ስርጭቱ ላይ ከፍተኛ የእርግጠኝነት መጉደል እንዳለ አስጠንቅቀዋል።